ፓይፑን ለመስራት መጀመሪያ ምንድነው የሚመጣልን ከሳይት ቶፖ ዳታ ነው ይመጣልን። ይሄ የመሬቱ ኢንተርፌስ ምን እንደሚመስል የሚያሳይ በሰርቬይንግ የተለቀመ ቶፖ ዳታ ነው። ይሄ ቶፖ ዳታ ምንድነው ፓይፑን ለማስቀመጥ የፓይፑ ጎርጅ ምን አይነት ነው? እንደዚህ አይነት ጎርጅ ማለት ቨርቲካል ፕሮፋይሉ እንደዚህ ቢሆን አሁን ዳታውን የሚለቀመው ከዚህኛው ጀምሮ ከዚህኛው ያለ እዚህ ጋርና እዚህ ጋር ይለቀማል ማለት ነው። ስለዚህ ምንድነው የሚሆነው በእነዚህ ሶስቱ እና እዚህ ጋርም እየለቀመ ያወጣልናል። ስለዚህ ምን እንደሚመስል የመሬቱ ቅርጽ ምን እንደሚመስል ይፈታል ማለት ነው። ስለዚህ ይሄንን ካወቅን በኋላ ነው ወደ ስራው የምንገባው። ለምሳሌ ምን እንደሚመስል ይሁን ለምሳሌ እዚህ ጋር ዳታውን ምን እንደሚመስል ሆን ያጭ ዳታውን ለማየት ዳታውን ይሄንን ነው አሁን አንድ እንትን የሚያመጣልን ዳታውን የሚያመጣልን ሰው በዚህ መልኩ ነው የሚያመጣልን ማለት ይሄንን አለ ይሄንን አለ። ይሄ ማለት የመሬቱ ሌፍት ባንኩ የመሬቱ ሴንተሩ እና የመሬቱ ራይት ባንኩ ማለት ነው። ስለዚህ እነዚህ ሶስቱ ነገሮች ምንድናቸው? የመሬቱ ሌፍት እና ራይት ኤንድ ሴንተር ባንኮች ናቸው ማለት ነው። ለምሳሌ ወደ ካድ እንጣለው አንድ አላይመንት ነው እና ይሄ አላይመንት ነው። አላይመንት ከፍተናል ይባል አላይመንታችን ይሄን ነው የሚመስለው። ይሄ ማለት ሆሪዞንታል ማለት ይሄ ቶፕ ቪው ኦፍ የመንገዳችን ይሄንን ይመስላል። መንገዳችን እንደዚህ። ስለዚህ ይሄ ሆሪዞንታል አላይመንት ይባላል። ሆሪዞንታል አላይመንቱ የመንገዳችን ቅድም